تعرف اللحظة المليئة بالحزن اللي تشعر فيها أنك لو فقدت شخص ستنتهي حياتك. ሰው በመጥፋቱ ምክንያት ህይወትህ የሚያበቃ የሚመስልህ ያ ባሳዛኝ ሁኔታ የተሞላውን ቅጽበት ታውቀዋለህ። በፍቅርና በውደድ የተሳሰርክበት ወይም በህይወትህና በኑሮህ ጉዳዮች ላይ የተደገገፍክበት ሰው፣ ደስታዋን ከባሏ ጋር ያሳሰረች ሚስት፣ ዕጣ ፈንታዋ በአባቷ እጅ እንደሆነ ያሰበች ሴት ልጅ፣ ወይም አባቱና እናቱ በህይወት ውስጥ ሁሉም ነገር እንደሆኑና እነሱን ማጣት የህይወት ፍጻሜ እንደሆነ ያሰበ ልጅ። በዚህ ህይወት ውስጥ ዕጣ ፈንታን፣ ደስታን፣ ስኬትን፣ መነሳሳትንና ከቀውስ መውጣትን ከአንድ ሰው፣ ከቡድን፣ ከሀገር፣ ከምድር ወይም ከሥራ ሙያ ጋር ማሳሰር፣ ይህ ሁሉ የህይወት ማደናቀፊያና መራራያ ማድረጊያ ነው። ይልቁንም አንዳንድ ጊዜ የአንድን ማህበረሰብ ውድመት ወይም የህዝቦች መፈራረስና የሀገራት መውደቅ ምክንያት ሊሆን ይችላል። በዚህ ረገድ ልንጠቅሰው የምንችለው ከሁሉ የላቀው እጅግ የጎላውና ከፍተኛ ተጽዕኖ የነበረው ታሪካዊ ክስተት የነቢዩ ሰለላሁ ዐለይሂ ወሰለም መሞት ነው። የእሳቸው መሞት በሙስሊሞች ላይ የደረሰ ከሁሉ የከበደ መዓትና የመጨረሻው አስደንጋጭ ክስተት ነበር። ሙስሊሞች ተናወጡ። ከመካከላቸው መቆም አቅቶት የተቀመጠ አለ፣ መናገር አቅቶት አንደበቱ የታሰረ አለ። በድንጋጤው ብዛት የእሳቸውን መሞት ሙሉ በሙሉ የካደመ አለ። ዑመር ቢን አልኸጣብ ረዲየላሁ ዐንሁ ቆሞ እንዲህ ይል ነበር፣ ከመናፍቃን መካከል የአላህን መልእክተኛ መሞታቸውን የሚናገሩ ሰዎች አሉ። የአላህ መልእክተኛ አልሞቱም፣ ነገር ግን ሙሳ ወደ ጌታው ሄዶ ከህዝቦቹ እንደራቀ ሁሉ እሳቸውም ወደ ጌታቸው ሄደዋል፣ ከዚያም ይመለሳሉ። በአላህ እምላለሁ፣ የአላህ መልእክተኛ በእርግጥ ይመለሳሉ። ይህ ዑመር ነው። በዚህ አስፈሪ ሁኔታና ከባድ መዓት ውስጥ ህዝቡም ግራ ገብቶት ምን እንደሚያደርግ በማያውቅበት ወቅት አቡበክር በፈረሱ ላይ ሆኖ መጣ። ወርዶም ወደ መስጂዱ ገባ። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት እስኪገባ ድረስ ሰዎችን አላናገረም ነበር። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀረበ። ፊታቸውን ከፈተ። ከዚያም በላያቸው ላይ ተደፍቶ አለቀሰ። የዕድሜ ልክ ውድ ጓደኛውንና የዓይኑን ማረፊያ በመለያየቱ ምክንያት ትኩስ እንባዎች በስዲቅ ረዲየላሁ ዐንሁ ጉንጮች ላይ ፈሰሱ። ልቡ እየተሰበረም እንዲህ አለ፣ አባቴና እናቴ ፊዳ ይሁንልህ። አላህ በአንተ ላይ ሁለት ሞትን አይሰበስብብህም። ያቺ የተጻፈችብህን ሞት ግን በእርግጥ ሞተሃታል። ከዚያም በነቢዩ በኋላ ለኡማው ለህዝቡ ምርጥ ሰው በሚመተት አስገራሚ ጽናት ወጣ። ዑመርን በቁጣ ስሜት ውስጥ ሆኖ ከሰዎች ጋር ሲነጋገር፣ ሰዎቹም ንግግሩ እውነት ቢሆንና የአላህ መልእክተኛ ቢመለሱ እየተመኙ በዙሪያው ከበቡት አገኘው። ስዲቅ በሚያስደንቅ ልብ እርጋታ ዑመር ሆይ ተቀመጥ አለው። ነገር ግን ዑመር በመዓቱ ደንግቶ ስለነበረ ስዲቅን አልሰማውም። ሰዎች ምን እንደሚል ለመስማት አቡበክርን ከበቡት። እርሱም አላህን አመሰገነው፣ አወደሰው። ከዚያም እንዲህ አለ፣ አማ ባዕድ፣ እናንተ ሰዎች ሆይ ከእናንተ መካከል ሙሐመድን ያመልክ የነበረ ሰው ካለ ሙሐመድ በእርግጥ ሞቷል። አላህን ያመልክ የነበረ ሰው ካለ ግን አላህ የማይሞት ሕይወት ነው። ከዚያም ይህንን አንቀጽ አነበበ። ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆኑ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትመለሳላችሁን? ወደ ኋላው የሚመለስም ሰው አላህን ምንም አይጎዳም። አላህም አመስጋኞችን በእርግጥ ይመናዳል። አልኢምራን 144። ሰዎች ነቁ። በከፍተኛ ሁኔታ ማልቀስ ጀመሩ። አንቀጹም ወደ ዑመር ጆሮ ደረሰ። ዑመር እንዲህ ይላል፣ በአላህ እምላለሁ አቡበክር ሲቀራው ከመስማቴ በቀር ሌላ አልነበረም። እውነት እንደሆነ አወቅኩኝ። እግሮቼ ሊሸክሙኝ ስላልቻሉ ወደ መሬት ወደቅኩኝ። ነቢዩ በእርግጥ እንደሞቱ አወቅኩኝ። አላህም መላው ኡማን በስዲቅ ጽናት አረጋገተ። ይህችም ከእርሱ ረዲየላሁ ዐንሁ ወአርዳሁ ታላላቅ በጎ ሥራዎች ናቸው። የነቢዩ መጥፋት ለሰሓቦች እጅግ አስፈሪና ታላቅ ነገር ነበር። ከነርሱ ጋር ኖረዋል፣ መኖራቸውንም ለምደውታል። በየሶላቱና በየስብሰባው ያዩአቸዋል። ጀናዛ ይሸኛሉ፣ በሽተኞችን ይጠይቃሉ፣ ዱዓ ያደርጉላቸዋልና በየቤታቸውም ይጎበኛቸዋል። ሰሓቦች ለእርሳቸው የነበራቸው ፍቅር ለሌላ ለማንም ያልሰጡት አይነት ፍቅር ነበር። ከልጃቸው፣ ከአባታቸው፣ ከትዳር አጋራቸው፣ ከዘመዶቻቸው፣ ከሀብታቸውና ከቤታቸው ፍቅር አስበልጠውታል። ይልቁንም ከገዛ ነፍሳቸው ፍቅር አስበልጠውታል። አልፎ ተርፎም አንድ ሰሓቢ እርሱ ሞቶ የአላህ መልእክተኛ እግር እሾህ እንኳን
እንኳን እንዳይወጋቸው ይመኝ ነበር። ሰሃቦች በታሪክ ታይቶ በማይታወቅ ደስታ ውስጥ ይኖሩ ነበር። ከዚያም በድንገት የመርዷቸው ዜና መጣ። በሞታቸው ልባቸው ተሰበረ። ከእነርሱ መካከል ጠንካራ የተባሉት እንኳን አእምሮአቸውን ሳቱ። ነገር ግን እዚህ ላይ ትልቁ ጥያቄ ለነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ የበለጠ ፍቅር የነበረው ማን ነበር? በብዙዎቻችን እይታ ለእርሳቸው ማልቀስ፣ ማዘን፣ መደንገጥ እና ዋይ የሚገባው ማን ነበር? አቡበክር አልነበረም? ታዲያ ለምን ከአቡበክር ዘንድ ይህ ሁኔታ አልታየም? ለምንስ ይህ ሁሉ ጽናት ሆነ? መልሱ በአጭሩ እርሱ የራሱን ዕጣ ፈንታንም የዚህንም ዲን ዕጣ ፈንታ ከሙሐመድ ሰለላሁ ዐለይሂ ወሰለም ሕይወት ጋር አላሳሰርም። እሳቸው ቢሞቱ ወይም ቢገደሉ ወይም ቢጠፉ ይህ ዲን ያበቃል፣ መዝገቡ ይጣጠባል፣ ሙስሊሞችም ያከታሉ ብሎ አላሰበም። ይልቁንም ዕጣ ፈንታውን ያሳሰረው የማይጠፋውና የማይሞት ሕይወት የሆነው በዚህ ዲን እንዲቆም በላይ ግልጽ እና እስከ ትንሣኤ ቀን ድረስ ዘላቂ እንዲሆን በወሰነውና በፈረደው የዚህ ዲን ጌታ በአላህ ላይ ነው። ስዲቅ ጽናቱ እና አላህ በዚህ ፍጥረት ውስጥ ያለውን ፍላጎት መረዳቱ ለመላው ኡማ መዳነትና ለዲኑ መቆም ምክንያት ሆነ። ይልቁንም ለአእምሮ፣ ለአቅል፣ ለማሰብና ለሩህ ለነፍስ ነፃነት ሆነ። ሰሃቦች ከዚያ የተማሩትና ከዚያ በኋላ ምድርን ለመክፈት ሀገራትና አእምሮችን ነፃ ለማውጣት የተነሱበት ትልቅ ትምህርት ነበር። ከሩብ ክፍለ ዘመን በኋላ የሙስሊሞች ፈረሶች የኪስራን ወይም የፈርስና የኪሳርን ንጉሳና ማህግዛት ረገጡ። ከነርሱ መካከል አንድ መሪ ቢሞትም ሌላ መሪ ይተካ ነበር። ዕጣ ፈንታቸውን ከአንድም ሰው ሕይወት ጋር አላሳሰሩም። ጥሪያቸውንም በሰው መሞት ወይም መኖር ላይ አልመሰረቱም። ከዚያ ጊዜ ጀምሮ እስከ ዘመናችን ድረስ በኡማው ላይ የደረሱት መፈራረሶች ሁሉ ዋነኛው ምክንያት ይህ መረዳት መጥፋቱ ነው። ሰዎች ዕጣ ፈንታቸውን እንዲሁም የዚህ ዲን ዕጣ ፈንታ ከአንድ መሪ አዳኝ ወይም ታዳጊ ጋር ማሳሰራቸው ነው። በዚህም ምክንያት ድክመት፣ ውርደትና በታችነት ሆነ። ዕጣ ፈንታን ማሳሰር በሰዎች ምልክቶች ላይ ብቻ የተወሰነ አይደለም። ይልቁንም በሕይወታችን ውስጥ በብዙ ነገሮች ላይ ይነፈብረካል። አንዳንዶች ዕጣ ፈንታቸውን ከአንድ ሀገር፣ አቅጣጫ፣ ቡድን ወይም ግለሰብ ጋር ያሳስራሉ። በዚህም ምክንያት ዕጣ ፈንታቸው ከነሱ መኖር ጋር ተያይዞ ደስታቸውን በነሱ መውደድ ላይ የተመሰረተ እንደሆነ አእምሮአቸው ይረዳል፣ ያምናል። ለዚህ ነው እነሱን ሲያጡ ወይም ሲቆጡ ድንጋጤና መፈራረስ የሚከሰተው። በዚህ ጉዳይ ላይ ትክክለኛ መረዳት ያለው ሰው የሕይወትን፣ የህልውናን፣ የፍጥረትን፣ የመቆየትን፣ የጥልፋትን፣ የመገናኘትና የመለያየትን ትርጉም ይረዳል። በእርሱ ዘንድ መረጋጋት፣ አርቆ ማስተዋል፣ የአሁኑን መረዳት፣ ለወደፊቱ ማቀድ፣ በአላህ ላይ ሙሉ በሙሉ መመካት እንዲሁም በክስተቶችና በመዓት ጊዜ ጽናትና ብልሃት ይኖረዋል። ሥራ አይማይርከውም፣ ምድር አይገድለውም፣ ተቋም አያገልግለውም፣ ባሪያ ያድርገውም፣ መዓት ወይም ሁኔታ አያንበረክከውም። ልብህን ከፍጡራን አጽዳ፣ አላህንም በሕይወትህ ላይ ብርሃን አድርገው። አላህን ያገኘ ምን አጣ? አላህን ያጣስ ምን አገኘ? አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።